ሻሎም ሻሎም፣ እንደምንሰነበታችሁ። በባህር ዳር ከተማ በሰሜን ኢትዮጵያ፣ በኢትዮጵያችን፣ በአፍሪካ፣ በአረቡ ዓለምና በመላው ዓለም ሁሉ ላላችሁ ቅዱሳን አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ወጣቶች ልጆች እንዴት ሰነበታችሁ? የጌታ ጸጋ ሰላም ይብዛላችሁ። ኢየሱስ ክርስቶስ ለዘላለም ያድናል። መጋቢ ያለልኝ አሰፋ ነኝ ከባህር ዳር የሕይወት ብርሃን ቤተክርስቲያን። ክብር ለእግዚአብሔር ይሁን። እንደተለመደው ከእግዚአብሔር ቃል ጥቂት ጥቅሶችን በማንበብ እንማር። ታስታውሱ ከሆነ ባለፈው ሳምንት አንድ ትምህርት ጀምረናል። ክፍል 1 እግዚአብሔር የሚቀበለው መስዋዕት ምንድን ነው? በብሉይ ኪዳንም ሆነ በአዲስ ኪዳን እግዚአብሔር በምን ይደሰታል የሚል አይተን ነበር። ትዝ ይላችኋል። እግዚአብሔር በምን ይደሰታል፣ ምን አይነት አምልኮ ይቀበላል የሚል አይተናል። አንደኛ ልባቸው በተሰበረ የዋህ በሆኑ ሰዎች፣ ትሁት በሆኑ ሰዎች እግዚአብሔር ይደሰታል። መዝሙር 51 በቅንፍ ቁጥር 16ና 17፣ ኢሳይያስ 66 ቁጥር 2 ላይ አይተናል። ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ የሚል የእግዚአብሔር መንፈስ የተሰበረ የእግዚአብሔር መስዋዕት የተሰበረ ልብ ነው የሚል አይተናል። ሁለተኛ እግዚአብሔር በምን ይደሰታል የሚል አይተናል ባለፈው ሳምንት። ቃሉን ሰምቶ በሚታዘዙ ሰዎች፣ ቃሉን በሚያከብሩ በሚፈሩ ሰዎች። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 እና 23 ላይ ሳሙኤል ለሳኦል ያለው ትዝ ይላችኋል። እግዚአብሔር በሺህ እልፍ መስዋዕት አይደሰትም፣ ቃሉን ሰምቶ እንደሚታዘዘው ሰው እግዚአብሔር አይደሰትም። ሶስተኛ እግዚአብሔር በምን ይደሰታል ብለናል? በቅኖች ጸሎት ይደሰታል። በቅኖች ጸሎት ምሳሌ ምዕራፍ 15 ቁጥር 8 ላይ የኃጥእ መስዋዕት ጸያፍ ነው በእግዚአብሔር ዘንድ፣ የቅኖች ጸሎት ግን በሱ ፊት የተወደደ ነው ይላል። በቅኖች ጸሎት እግዚአብሔር ይደሰታል። አራተኛ ባለፈው ሳምንት ያየነው ምን ነበረ? እውነተኛ ፍርድን በሚያደርጉ ሰዎች፣ ምሕረትን በሚያደርግ ሰው፣ ይቅር በሚል ሰው፣ ያለ አድሎ በሚፈርድ ሰው፣ ለወገኔ ይጠቅማል በማይል ሰው፣ እውነተኛ ፍርድ ለወገኑ መልካም ለሌሎችም መልካም በምንችለው አቅም ሁሉ ፍርድን መፍረድ፣ ምሕረትን መውደድ። ሚክያስ ምዕራፍ 6 ከቁጥር 6 እስከ 8 ባለፈው አይተናል። ዛሬ ደግሞ በትንሽ ደቂቃዎች ከአምስተኛ ቀጥሎ የምናየው ከ5 እስከ 8 4 ነጥቦችን ፈጥኜ ላሳይ። እግዚአብሔር በምን ይደሰታል የኔ ወገኖች? በብሉይ ኪዳንም ሆነ በአዲስ ኪዳን። አምስተኛ በምስጋና በተሞሉ ሰዎች፣ በአመስጋኝ ሰዎች እግዚአብሔር ይደሰታል። መጽሐፍ ቅዱስ እንደዚያ ይናገራል እንዴ? ይናገራል። ምስጋና የሚሰዋ ያከብረኛል፣ የእግዚአብሔር ማዳን የማሳይበት መንገድ በዛ አለ። መጽሐፍ ቅዱስ ነው እንደዚያ የሚለው። መዝሙር በቅንፍ 50 ቁጥር 23 ላይ ምስጋና የሚሰዋ ያከብረኛል። ምስጋና ማመስገን መልካም ነው። እግዚአብሔር ይከብራል፣ ማዳን ለእኛ ደግሞ ይሆንልናል። ትዝ ይላችኋል። ምስጋና የሚገባውን እግዚአብሔርን እጠራለሁ ይላል ዳዊት በሌላ ክፍል ላይ፣ ከጠላቶች እድናለሁ። ምስጋና ኦልሬዲ ይገባዋል እግዚአብሔር። ስናከብረው ስናመሰግነው እኛን ራሱ ያድነናል ከጠላቶቻችን። ማዳኔን የማሳይበት መንገድ በዛም አለ ይላል ደግሞ መዝሙር 53 ላይ። ክብር ለእግዚአብሔር ይሁን። በብሉይ ኪዳን ከሚቀርቡ የመስዋዕት አይነቶች አንዱ ከአምስቱ መስዋዕት አንዱ የምስጋና መስዋዕት ነበር ይባል፣ ወይም ደግሞ የደህንነት መስዋዕት ይባል ነበር። በፈቃደኝነት ለእግዚአብሔር የሚቀርብ ነው። እንከን ከሌላቸው መስዋዕቶች እንስሳዎች የሚቀርብ በፈቃድ የሚቀርብ በጋራ ማዕድ አብሮ የመቁረስ ዕብራውያን 10:24 እና 5 መሰባሰባችሁን አትተው ለፍቅር ከሆነ ለመልካም የሚለው ጋር ይገናኛል። እግዚአብሔር በምን ይደሰታል? ዛሬ አምስተኛው እግዚአብሔር የሚደሰተው በሚያመሰግኑ ሰዎች ነው። የሚያጉረመርም ሰው በምድረ በዳ የቀረሰው ትዝ ይላቸዋል። የሐዋርያት ሥራ ምዕራፍ 16 ላይ ከቁጥር 25 አነቡ። ጳውሎስና ሲላስ ወንጌል ሲሰብኩ ሟርተኛ ሴት አጋንንት አስወጡ አይደል? ተደበደቡ፣ ታሰሩ። በዚያ ምክንያት ጠንቋይ ዛሬ የሚያስጠነቁ ሰዎች ጥቅማቸው ሲቀር መተተኛ ደጋሚዎች አይደል? ጻድቃንን ይጠላሉ በሃይማኖት ስም በሆነ ነገር ስም። ይሁን እንጂ ታስረው ተቸንክረው ታስረው ይዘምሩ ነበር ይላል ጳውሎስና ሲላስ። እግዚአብሔር የወህኒ ቤቱን መሰረት አናወጠው፣ ተፈቱ። እስረኞች በእነሱ ምክንያት ተፈቱ። በዚያ ምክንያት ሲደበደባቸው ካመሸው አዛዥ ጠባቂው ጭምር ዳነ፣ ቤተሰቡ ጭምር ዳነ። የሐዋርያት ሥራ 16 በምስጋና ብዙ ድል ይገኛል። ለእኛም ለሰዎች መዳን ይሆናል፣ ለእግዚአብሔር ክብር ይሆናል፣ ለሰይጣንና ለአጋንንቶች ውድቀት ይሆናል። በምስጋና መሞላት። ስድስተኛ እግዚአብሔር በምን ይደሰታል? ጽድቅን በሚያደርግ ሰው እግዚአብሔር ይደሰታል። መጽሐፍ ቅዱስ ይናገራል፣ በጣም ይናገራል። ጽድቅን በሚያደርጉ ሰዎች ይደሰታል። ምሳሌ 21:3 ላይ እንዲህ ይላል፣ እግዚአብሔር ከመስዋዕት ይልቅ ጽድቅንና ቅን ነገርን ማድረግን ይወዳል ይላል። እግዚአብሔር ከምን ይልቅ? አሁን ስለ መስዋዕት ነው። እግዚአብሔር የሚቀበለው አምልኮ መስዋዕት እያለ ነው። ከመስዋዕት ይልቅ ጽድቅንና ቅን ነገርን በሚያደርግ ሰው ይደሰታል። ምሳሌ 21:3 ላይ። ኢሳይያስ ምዕራፍ 1 ከቁጥር 1 ሰዓት ጀምራችሁ ታነቡ። ሰልችቶኛል ይላል እግዚአብሔር። የመስዋዕታችሁ ብዛት ለእኔ ምን ያደርግልኛል? ምን ይጠቅመኛል? ኢሳይያስ ምዕራፍ 1
ቁጥር 11 እስከ 17 በጠቦቶች በፍየሎች የአውራ በግ ስብ ምንም አያስደስተኝም ይላል። የበሬ የበግ ጠቦት የአውራ ፍየልም ደም ደስ አያሰኘኝም እና ይልቁንም በበደላችሁ ንስሐ ግቡ፣ ታጠቡ፣ ሰውነታችሁንም አንጹ፣ የስራችሁን ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተው፣ መልካም መስራትን ግን ምን በሉ ተማሩ። ፍርድን ፈልጉ፣ ለድሆች ፍርድን ፍረዱለት፣ ለድሃው ለመበለቲቱም ተሟገቱ። ምክንያቱም የምናመልከው ጌታ ኢየሱስ ራሱ በትክክል የሚፈርድ ነው። ለድሆች በጽድቅ የሚፈርድ ነው። ለምድርም የዋሆች በቅንነት የሚበይን ነው ይላል ኢሳይያስ ምዕራፍ 11 ቁጥር 4 ላይ። ጌታችን ከኔ ተማሩ ይላል አይደለም? እንግዲያስ ጌታ በጽድቅ የሚፈርድ ነው፣ ያለ አድሎ የሚበይን ነው በእውነት የሚል ነው። ሰባተኛው እግዚአብሔር በምን ይደሰታል? እግዚአብሔር የሚደሰተው በመቀደሳችን ነው። መጽሐፍ ቅዱስ ነፍሳችሁ፣ ስጋችሁ፣ መንፈሳችሁም ጌታችን በመጣ ጊዜ ያለ ነቀፋ እንዲቀደሱ ይላል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ። እንዲሁም አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ ደግሞ መጽሐፍ ቅዱስ ምን ይላል? እንዲሁም ይህ የእግዚአብሔር ፈቃድ መቀደሳችሁ ነው ይላል። ይህ የእግዚአብሔር ፈቃድ መቀደሳችሁ ነው። ሮሜ 12 ላይ ትዝ ይላችኋል ቁጥር 1 እና ቁጥር 2 ላይ አይደለም? መጽሐፍ ቅዱሳችን ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ይላል። ይህም ለአእምሮ የሚመች አገልግሎታችሁ ነው። እግዚአብሔር የሚደሰተው ነፍስ፣ ስጋ፣ መንፈሳችን፣ ሰውነታችን ለእግዚአብሔር ስናቀርብ ነው። በሬ፣ ጊደር፣ ወይፈን፣ በግ፣ ጠቦት አይደለም። እህል ቁርባን አይደለም። በአዲስ ኪዳን ሰውነታችን ነው፣ ነፍስ፣ ስጋ፣ መንፈሳችን ማቅረብ ነው። ተቀበለው እኔን ማለት ነው። ወገኖች እግዚአብሔር በዚህ ይደሰታል። የመጨረሻው ነጥብ አሁን የምናየው ዛሬ የምናየው ስምንተኛው እግዚአብሔር የሚደሰትበት ወይም ደግሞ የሚቀበለው መስዋዕት ምንድን ነው ካልን እግዚአብሔር የሚቀበለው ፍቅር ሲኖረን ነው። እግዚአብሔር አምላካችን አንደኛ መውደድ፣ ቀጥለን ሰውን ሁሉ ባልንጀራችን ሁሉ ሰውን ሁሉ መውደድ ነው። መጽሐፍ ቅዱስ በፍጹም ልብ፣ በፍጹም አእምሮ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔርን ወይም እርሱን ውደድ፣ ባልንጀራንም ደግሞ እንደራስህ ውደድ። ይሄ ታላቁ ትእዛዝ የሚባለው ነው። እንደ ራስ ባልንጀራን መውደድ። እነዚህን ስናደርግ በሙሉ ከሚቃጠል መስዋዕትና ከሌሎች መስዋዕት ሁሉ የሚበልጥ ነው አለው። ማርቆስ ወንጌል ምዕራፍ 12 ከቁጥር 30 እስከ 33። ጌታችን ኢየሱስ ነው አንድ ፈሪሳዊ ጠይቆት ነው። አንድ ሰው ለመጽደቅ ምን ያድርግ አለው። ትእዛዛትን ጠብቅ አውቃለሁ አለው። ትእዛዛት እግዚአብሔር አንደኛ መውደድ፣ ሰው መውደድ ነው እና ሲነግረው ይሄ ጸሐፍቱ ምን አለ? ለካ ከልብ እግዚአብሔር መውደድ፣ ሰውንም መውደድ ከልብ ከመስዋዕቶች ሁሉ ከሚወደዱ መስዋዕቶች ሁሉ ከሚቃጠል መስዋዕት ከሌሎች መስዋዕት ሁሉ ይበልጣል አለ እና ጌታችን ኢየሱስ በጣም ደስ አሰኘውና ከእግዚአብሔር መንግሥት የራቀህ አይደለህም፣ እውነት ነው አለ። የእግዚአብሔር መስዋዕት በአዲስ ኪዳንም ሆነ በብሉይ ኪዳን የኔ ወገኖች ጽድቅ ነው። ቃሉን ሰምተን ስንታዘዝ ነው። ቅኖች ስንሆን ነው። እውነተኛ ፍርድ ስንፈርድ ነው። አመስጋኝ ስንሆን ነው። ጽድቅን ወይም ትክክለኛ ነገር ስናደርግ ነው። አመፃን፣ ኃጢአትን፣ ጉቦን፣ ውሸትን፣ ሙስናን፣ ማስመሰልን፣ ጥላቻን ስናስወግድ ነው። እግዚአብሔር በሁለንተናችን ስንቀደስ ነው። ቅዱስ ስንሆን ነው። እኔ ቅዱስ እንደሆን ቅዱሳን ሆነ እንደሚል እውነተኛ ፍቅር ሲኖረን ነው። አንደኛ እግዚአብሔር፣ ሁለተኛ ሰውን ስንወድ እግዚአብሔር ይደሰታል። እግዚአብሔር አብዝቶ ይባርካችሁ። ኢየሱስ ክርስቶስ ያድናል። ሻሎም